የዓመቱ ሰኔ 30 የሚከበረው የመጥምቀ መለኮት ቅዱስ ዮሐንስ በዓለ ልደት የሚታሰብበት ክብረ በዓል የዮሐንስን ክብር ግን ያክል ያለው ማንም ክብር የለም ከመቤታችን ውጭ። ዮሐንስ መጥምቀ መለኮት ዮሐንስ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ሰባኪ ነው። መጥምቁ ዮሐንስ ክርስቶስን ለማገልገል ወይም ለጌታው መንገድ ለመጥረግ ከማህፀን እስኪወጣ እንኳን መታገስ አቃተው። ገና ሆድ ውስጥ ሆኖ ነው አገልግሎት የጀመረው። ዮሐንስ መጥምቀ መለኮት ሰኔ 30 እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ዓመታዊ በዓል አለ። ይህም በመጽሐፍ ቅዱስም እንደተገለጸው በመወለዱ ብዙዎች ደስ ይሰኛሉ የተባለለት፣ በእናቱ ማህፀን ሳለ ለክርስቶስ የሰገደ፣ እንዲሁም ደግሞ ክርስቶስን በእጆቹ ያጠመቀ መጥምቀ መለኮት ቅዱስ ዮሐንስ አምላክን ለማጥመቅ የታደለ ሐዋርያ በረከቱና ረድኤቱ ይደርብን። ዮሐንስ መጥምቀ መለኮት የእስልምና እምነት ተከታይ በመልክ ባላውቃትም የዚሁ የከተማ ቢሮ ውስጥ የምትሰራ እሷም እንደ ባለቤት እንደ ኢትዮጵያዊነት የእስልምና እምነት ተከታይ ብትሆን እንደ ኢትዮጵያዊነት ስለሮጠች በዚህ ሆስፒታል እስላሙም ክርስቲያኑም ሌላ እምነት የፕሮቴስታንትም ተከታይ ሁሉ ክንዱን ስላስተባበረ ሁላችሁም የኢትዮጵያ አምላክ ይጠብቅልኝ። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለሰኔ 30 ለመጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ ክብረ በዓል በሰላም አደረሳችሁ እንላለን። በዛሬ ቪዲዮ ሰኔ 30 ቅዱስ ዮሐንስ ለምን ይከበራል በሚል የተማማርን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ ቅዱስ ዮሐንስ መጥምቀ መለኮት ያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ እናልፋለን። ሰኔ 30 ቅዱስ ዮሐንስ ለምን ይከበራል? ሰላም እግዚአብሔር ቤተሰቦች እንዴት ናችሁ? ሰኔ 30 እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ዓመታዊ በዓል አለ። ይህም በመጽሐፍ ቅዱስም እንደተገለጸው በመወለዱ ብዙዎች ደስ ይሰኛሉ የተባለለት፣ በእናቱ ማህፀን ሳለ ለክርስቶስ የሰገደ፣ እንዲሁም ደግሞ ክርስቶስን በእጆቹ ያጠመቀ፣ የእግዚአብሔርን መንገድ ጥረጉ ጥርጊያውንም ደግሞ አስተካክሉ ብሎ በምድረ በዳ እየጮኸ የሰበከ፣ ጌታችንም ደግሞ እንደተናገረው ሴቶች ከወለዷቸው መካከል እርሱን የሚበልጥ የለም የተባለለት ጻድቅ ሰው መጥምቀ መለኮት ቅዱስ ዮሐንስን አስበን ዘክረን የምንውልበት ነው። እንኳን ለመጥምቀ መለኮት ቅዱስ ዮሐንስ በዓለ ልደት በሰላም አደረሳችሁ አደረሰን እንላለን። ኮሜንት ሴክሽን ላይ እየገባችሁ የሚከበባቸው አብያተ ክርስቲያናት ስም አስቀምጡልን ከናድራሻው ማለት ነው። እኔ ከማውቃቸው አንዱ ሸንኮራ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ዓመታዊ ክብረ በዓሉ ልደቱ ታስቦ ተዘክሮ ይላል አዲስ አበባ። እንዲሁም ደግሞ ከአዲስ አበባ ውጪ የሚከብሩባቸው አብያተ ክርስቲያናት ኮሜንት ላይ አስቀምጡልን። መልካም በዓል። የመካንነትን ስድብ ያስቀረው የሰኔ 30ው ታምረኛ ሕፃን ቅድስት ኤልሳቤጥና ካህኑ ዘካርያስ በስተርጅናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። በሰዎች ዘንድም መካን ተብለው ይናቁ ነበር። ነገር ግን እግዚአብሔር ጸሎታቸውን ሰምቶ በሰኔ 30 ቀን ታላቁን ነቢይ ቅዱስ ዮሐንስን ሰጣቸው። የዚህ ታላቅ ነቢይ የልደት መታሰቢያ በዓል በቦሌ መድኃኔዓለም ቤተክርስቲያን ሰኔ 30 ይከብራል። በዕለቱ በመገኘት የበረከቱ ተሳታፊ ይሁኑ። አሜን። በድጋሚ እንኳን አደረሳችሁ። ቅዱስ ዮሐንስ ያለው ክብር ምን ያህል ነው የሚለውን ደግሞ በቀጣይ መምህር ዘላለም ታዬ እንዲህ ያስተምሩናል። የዮሐንስን ክብር ግን ያክል ያለው ማንም ክብር የለም ከመቤታችን ውጭ። በጣም ትልቅ የተከበረ ነው።
የዮሐንስ ክብሩ ግን ተመልከቱት። ጌታው እንኳን ያላስተማረውን ትምህርት አስቀድሞ ተናግሮ ክርስቶስ ልክ እንደሱ ያደረገ ነው። ዮሐንስ ሲያጠምቅ እንደነበረው ክርስቶስም ደቀ መዛሙርቱ ቢያጠምቅም ያጠምቅ ነበረ ተብሎ ተነግሮለት። የነቢያት ትንቢት በሙሉ የሚጠቃለለው ዮሐንስ ላይ ነው። የሐዋርያት ስብከት በሙሉ የሚጀምረው በዮሐንስ ነው። ይቅርና ሐዋርያት ክርስቶስ እንኳን የሰበከው የመጀመሪያው ስብከት መጀመሪያ የተናገረው ዮሐንስ መጥምቅ መንግስተ ሰማያት ቀርባለችና ምንግቡ። ይሄንን ስብከት ክርስቶስ ከመስበኩ በፊት ዮሐንስ መጥምቅ ነው የሰበከው። ምን አይነት መታደል ነው! ጌታ ያለውን መድገም አንድ ነገር ነው አይደል? እነሱ ያሉትን ጌታ ሲደግምላቸው እኮ በጣም መታደል እኮ። ዮሐንስ እንዴት አይነት ሰባኪ ነው! ህዝቡ ሁሉ እየተከተለው የነበረ እኮ አጥማቂ እኮ። ህዝቡ ሁሉ ይከተለው የነበረ ቃሉን የሚሰማው መምህር እኮ። ልክ ክርስቶስ ሲመጣ ህዝቡ እየፈለሰ ወደሱ እንኳን ሲሄድ ደቀ መዛሙርቱ መተው ስሞታ ሲያሰሙ አንተን በሙሉ ይከተሉ የነበሩት ታጠምቃቸው የነበሩት በሙሉ አሁን ተለይተው ያ ያጠመቀው ክርስቶስ የሚባለው ጋር ነው ያሉት አለ። ኮሽ እርሱ ሊልቅ እኔ ምን ላደርግ ይባላል? ምን አይነት ሰው ነው እውነት! እኛ በክርስትና ህይወታችን እኮ ክርስቶስ እንዲያንስ እኛ ከፍ እንድልን የምንፈልግ ለመምህራችን ቃለ ሕይወትን ያሰማልን። ቅዱስ ዮሐንስ ገና ተጸንሶ በማኅፀን ሳለ ተአምርን ያደረገ ነው። እመቤታችን ቅድስት ድንግል ማርያም ለእናቱ ለኤልሳቤጥ ሰላምታን ስትሰጥ ጽንሱ እንደዘለለ ኤልሳቤጥ ለማርያም ይህንን መስክራለች። ዲያቆን ሄኖክ ኃይሌ መጥምቁ ዮሐንስ ክርስቶስን ለማገልገል ወይም ለጌታው መንገድ ለመጥረግ ከማኅፀን እስኪወጣ እንኳን መታገስ አቃተው። ገና ሆድ ውስጥ ሆኖ ነው አገልግሎት የጀመረው። የጌታን መምጣት ጥርጊያውን ለማዘጋጀት የተመረጠ የጌታ መንገድ ጠራጊ ነው። ግን መንገድ ለመጥረግ እስኪወለድ አልጠበቀም። ገና ሆድ ውስጥ ሆኖ የጌታን ድምጽ ሳይሆን የእናቱን ድምጽ ሰምቶ የድንግል ማርያምን ድምጽ ሰምቶ ሳይወጣ በፊት ዘለለ። እንግዲህ ወጥቶ ቢያገለግል ቢቀበል ደስ ይለዋል። እንግዲህ እመቤታችንን ለመቀበል ዮሐንስ ሆድ ውስጥ ሆኖ ነው ገና ድምጿን የሰላምታዋን ድምጽ ሲሰማ የወጣው። ቢወጣ ይቀበላት ነበር በክብር። እናቱ እንደተደሰተች ይደሰት ነበር። ግን ገና 3 ወር ስለሚቀረው ውስጥ ሆኖ የእናቱን ሆድ በር ያንኳኳ። እንግዲህ እመቤታችንም ክብሯን ያሳያል። እኛ እንግዳ ወደ ቤታችን ሲመጣ ተነስተን ኖር ብለን እንቀበላለን። በማህፀን ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ ድንግል ማርያም ብቻ ናት። በቀጣይ ደግሞ ቅዱስ ዮሐንስ ማለት ምን ማለት ነው የሚለውን የምንመለከት ይሆናል። ሰኔ 30 መጥምቀ መለኮት ቅዱስ ዮሐንስ የተወለደበት ዕለት ነው። በድጋሚ እንኳን አደረሳችሁ እንላለን። ዮሐንስ ማለት ፍስሐ ወሐሴት ርህራሄ ማለት ነው። በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም እንዲል ሉቃስ 1 ቁጥር 14 እስከ 24። እውነቱን እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም እንዲል ማቴዎስ 11 ቁጥር 18 ላይ። እንኳን አደረሳችሁ። የመጥምቀ መለኮት ቅዱስ ዮሐንስ በረከትና ረድኤት አይለየን፣ አሜን። ሰኔ 30 የቅዱስ ዮሐንስን ዓመታዊ ክብረ በዓል ምክንያት በማድረግ የተማማርን ቆይታ እያደረግን እንገኛለን። ውድ የዚህ ቻናል ቤተሰቦች ይህ ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮን ላይክ ማድረግ አትዘንጉ፣ ሼር አድርጉት፣ እንዲሁም ቻናሉን ደግሞ ሰብስክራይብ አድርጉ እንላለን። አሁንም እንቀጥላለን። ከሰሞኑ አባታችን ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ከዚህ በፊት ስላስጀመሩት ሳምፔር ሆስፒታል የገንዘብ ማሰባሰቡ ጉዳይ ምን ደረጃ ላይ እንዳለ እንዲሁም የቦታውን ካርታ በማስመልከት መልእክት አስተላልፈዋል። ቪዲዮን አብረን እንመልከት። የእስልምና እምነት ተከታይ በመልክ ባላውቃትም የዚሁ የከተማ ቢሮ ውስጥ የምትሰራ እሷም እንደ ባለቤት እንደ ኢትዮጵያዊነት የእስልምና እምነት ተከታይ ብትሆን እንደ ኢትዮጵያዊነት ስለሮጠች በዚህ ሆስፒታል እስላሙም ክርስቲያኑም ሌላ እምነት የፕሮቴስታንትም ተከታይ ሁሉ ክንዱን ስላስተባበረ ሁላችሁም የኢትዮጵያ አምላክ ይጠብቅልኝ። በህይወቴ ዘመን ለመጀመሪያ ጊዜ የመንግስት ቢሮ የሄድኩኝ ይህን ፕሮጀክት ይዤ ነው። ሄጄ አላውቅም። በምስራቅ በምዕራብ ይገባም አላውቅም። ፖለቲከኛም ተዋውቄ አላውቅም። እግዚአብሔር በሚያውቀው
ዘንድሮ ብቻ ሄድኩኝ ሲጨንቀኝ አንዳንድ ጊዜ ነው ከመስሪያ ቤቱ ሄድኩኝ ሲጨንቀኝ እምለው የጉባኤ አምላክ እርዳኝ ነበር እምለው። የጉባኤ አምላክ እርዳኝ። እኔና 64ቱ ደቀ መዛሙርት በገዳሙ የሚኖሩ መናንያን አንዲት ሰላም ለኪ ስንጸልይ ከአንድ ቢሮ ተፈርሞ ይወጣል። ቂርቆስ ዕለት ለምን አንድ ነገር አይደረግም ስል የመጋቢት ቂርቆስ ዕለት ክቡር ርዕሰ መስተዳድሩና ቦርዱ እንደፈረሙ ሰማሁ ማለት ነው። ስለዚህ እውነትም በዚያ ድንጋይ ያመነ አያፍርም። ያ ድንጋይ ማን ነው? ኢየሱስ ክርስቶስ ነው። ዛሬ የመድኃኔዓለም ዕለት በጣም ይገርማቸዋል። የመድኃኔዓለም ዕለት እዚህ መሰረቱን እንድንጥል ያደረገብን ምክንያት የጉባኤያችን ጌታ ክርስቶስ ነው። እሱ ስለሆነ ያደረገልን መድኃኒቱም ክርስቶስ ነው። በዚህ ቦታም የሚተኙትን ታካሚዎች እንዲፈውሳቸው የምለምነው እሱን ነው። እሱ ራሱ ሐኪሞችን እጃቸውን እየተጠቀመ እንዲፈውስልኝ እሱን እለምነዋለሁ። በብፁዓን አባቶች ይጸልዩልናል። እነሱ እግዚአብሔር በዚህ ቦታ ተገኝቶ እንዲፈውስ ፈቃዱ ይሁንልን። ካርታና ፕላኑን ስቀበል መጥቼ ሳየው መድኃኔዓለም ጠብቆት ነው እንጂ ከአስፓልት ዳር እንዲህ ያለ ቦታ እስከዛሬ ድረስ ተጎልቶ ይቆያል። ይሄን መድኃኔዓለም አይደለም ያደረገው። እውነት እኮ ነው እንዴ! ይህ ፕሮጀክት ወይም ደግሞ ይህ ሆስፒታል አልቆ ብዙ ምዕመናን የሚገለገሉበት እንዲሆን እግዚአብሔር መልካም ፈቃድ ይሁን እንላለን። ሰምፔር ሆስፒታል የሚል ስያሜ እንደተሰጠውም ተሰምቷል። ሰምፔር ማለትም እንግዲህ ትርጉሙን ስንመለከት ሰምፔር የተወደደ ወይም የከበረ እንቁ የሚል ትርጓሜ አለው። በቀጣይ የሚኖሩ አዳዲስ ጉዳዮችንም እየተከታተልን የምናሳውቃችሁ ይሆናል። ሰኔ 30 ቀን ቅዱስ ዮሐንስ መጥምቀ መለኮት የተወለደበት ዕለት ነው። በዛሬው ዝግጅታችንም እንግዲህ መጥምቀ መለኮት የቅዱስ ዮሐንስን ታሪክ በዓሉ ለምን ይከበራልም ስንል እንግዲህ እየተማማር ቆይታ እያደረግን እንገኛለን። አሁንም እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። የመጥምቀ መለኮት የቅዱስ ዮሐንስ ታሪክ በአጭሩ እንደሚከተለው እንመለከታለን። ቅዱስ ዮሐንስ እንግዲህ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ሲሆን የልደቱ ታሪክም እንዲህ ነው። ቅዱስ ዮሐንስ መጥምቀ መለኮትና እንዲሁም ዮሐንስ ወልደ ነጎድጓድ ወይም ወንጌላዊ ዮሐንስ ስንል እንግዲህ ሁለቱም የተለያዩ ናቸው። አብዛኞቻችን ግን ግራ የምንጋባለን። መጥምቀ መለኮት ቅዱስ ዮሐንስ ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስን በዮርዳኖስ ባህር ያጠመቀ ነው። ዮሐንስ ወልደ ነጎድጓድ ወይም ደግሞ ወንጌላዊ ዮሐንስ ደግሞ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ደቀ መዝሙር እስከ መስቀል የታመነ ጌታችን ሲሰቀል ከእናቱ ከቅድስት ድንግል ማርያም ጋር እነኋት እናትህ የሚለውን የአደራ ቃል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበለ ሐዋርያ ነው። መጥምቀ መለኮት ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ሲሆን የልደቱ ታሪክም እንዲህ ነው። በቅዱስ ሉቃስ ወንጌል እንደተገለጸው ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ እግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። በሉቃስ ወንጌል ምዕራፍ 1 ቁጥር 5 እስከ 7 ድረስ ይህንን ታሪክ በሰፊው እናገኘዋለን። ካህኑ ዘካርያስና ቅድስት ኤልሳቤጥ ልጅ ይሰጣቸው ዘንድም እግዚአብሔርን ዘወትር ይማጸኑት ነበር። ካህኑ ዘካርያስም ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለም እግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ጸሎቱን እንድትሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ዮሐንስ እንደሚለው በመወለዱም ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው ይለናል። በሉቃስ 1 ቁጥር 8 እስከ 16። ከዚህም በማስከተል ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ፣ እንድናገርህም ይህችን የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመነ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ከውጭ ቆመው ጸሎት ሲያደርጉ የነበሩት ሕዝብም ዘካርያስን ከቤተ መቅደስ እስኪወጣ ይጠብቁት ነበር፣ በመዘግየቱም ይደነቁ ነበር ይላል ሉቃስ 1 ቁጥር 18። ከቤተ መቅደስ በወጣም ጊዜ ሊያናገራቸው ባለመቻሉ ይጠቅሳቸው ነበር።
በዚህም በቤተ መቅደስ ራእይን እንዳየ አስተዋሉ ይላል። እርሱም ዲዳ ሆኖ ኖረ። ከ2 ቀን በኋላም ቅድስት ኤልሳቤጥ ጸነሰች። ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባት ሽሙጥ ተወግሎላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገኝ ስትል ለ5 ወራት ተሸሸገች። ሉቃስ 1 ቁጥር 22 እስከ 25። ቅዱስ ገብርኤል እመቤታችን ጌታችን በድንግልና እንደምትወልድ ሲያበስራት ወንድ ሳላቅ እንዴት ይህ ሊሆን ይችላል ባለችው ጊዜ እግዚአብሔር ሁሉን ማድረግ እንደሚቻለው ለማስረዳት መኳኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላታል። ቅድስት ኤልሳቤጥ በጸነሰች በ6ኛው ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ በሄደች ጊዜ ቅዱስ ዮሐንስ በማኅፀን ውስጥ ሆኖ ለቅድስት ድንግል ማርያምና በማኅፀኗ ላደረው አካላዊ ቃል ወይም ለኢየሱስ ክርስቶስ ሰግዷል። ሉቃስ 1 ቁጥር 26 እስከ 41። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማሁ ጊዜም ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል እንዲፈጸምላት ያመነች ብጽዕት ናት በማለት እመቤታችንን አመስግናታለች። ሉቃስ 1 ቁጥር 42 እስከ 53። የመውለጃዋ ቀን ሲደርስም ሰኔ 30 ቀን ንዑድ ክቡር የሆነው መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ቅድስት ኤልሳቤጥም ወደ በረሃ በገባች በ5ኛ ዓመቷ ቅዱስ ዮሐንስም 7 ዓመት ሲሞላው ከዚህ ዓለም ድካም አረፈች። ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ስትል በሉቃስ 1 ቁጥር 33 እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መሆኗን እንደመሰከረች ሁሉ ቅዱስ ዮሐንስ ጌታችን ሊያጠምቅ ወደ እርሱ በሄደ ጊዜ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? ባሪያህ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል? በማለት የጌታችንን አምላክነት በትህትና ተናግሯል። ማቴዎስ 3 ቁጥር 14 ላይ ቅዱስ ዮሐንስ ጌታችንን ሌላውን በአንተ ስም አጠምቃለሁ፣ አንተንስ በማን ስም አጠምቅሃለሁ ሲለው እንደ መልከጼዴቅ ሹመት ስልጣንህ ዘላለማዊ የሆነ የዓለሙ ካህን የዓለምን ኃጢአት የምታስወግደው የእግዚአብሔር በግ ብርሃንን የምትገልጽ የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ይቅር በለን እያለህ አጥምቀኝ ብሎት እንደታዘዘው አድርጎ አጥምቆታል። ቅዱስ ጌታችንን ባጠመቀው ጊዜ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እርሱን ስሙት የሚለውን የእግዚአብሔርን አብ ቃል መስማቱንና መንፈስ ቅዱስ በርግብ አምሳል መውረዱን በመመስከር ምስጢረ ሥላሴን አስተምሯል። ማቴዎስ 13 ቁጥር 5፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 34። በአጠቃላይ መጥምቀ መለኮት ቅዱስ ዮሐንስ ከአዲስ ኪዳን አበው አንዱ የሆነ ንጹሐን ነቢያት ቅዱስ ገብርኤልና አባቱ ዘካርያስ ትንቢት የተናገሩለት ከሕፃንነቱ ጀምሮ እግዚአብሔርን ያገለገለ በፍጹም ልቡ ዓለምን የናቀ ከተድላዋና ከደስታዋም የተለየ አምላክን ለማጥመቅ የታደለ ሐዋርያ፣ መምህር፣ ሰማዕት፣ ባህታዊ፣ ነቢይና ጻድቅም ነው። ቅዱስ ዮሐንስ ሰኔ 30 ቀን የተወለደበት መስከረም 1 ቀን ደግሞ ቃል ኪዳን የተቀበለበት፣ መስከረም 2 ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችንን ያጠመቀበት፣ የካቲት 30 ቀን ራሱ የተገኘችበት፣ ሚያዝያ 15 ቀን ራሱ ያረፈችበት ወይም ነፍሱ የወጣችበት፣ ሰኔ 2 ቀን ደግሞ ፍልሰተ አጽሙ የፈለሰበት በዓል በቤተ ክርስቲያናችን ይከበራል። የቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቆችና ተአምራት እንዲሁም እግዚአብሔር የሰጠው ቃል ኪዳንና ሰማዕትነቱ በገድሉ በሰፊው ተጽፏል። እኛም ክብሩን ለማስታወስ ያክል ይህንን አቀረብንላችሁ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሐንስ ጸሎት ይማረን፣ በረከቱ ይጠብቀን። አሜን።
ውድ የዘናምሳኔም ሚዲያ ቤተሰቦች በዛሬው ቪዲዮ ሰኔ 30 ቅዱስ ዮሐንስ ዓመታዊ ክብረ በዓልን በማስመልከት በሰፊው ተማምረናል። ቅዱስ ዮሐንስ በዚህ ዕለት ለምን ይከበራል፣ እንዲሁም የቅዱስ ዮሐንስን ታሪክም ባጭሩ ተመልክተናል። ዕለቱን በማስመልከት እንግዲህ እጅግ እንደተማራችሁበት ተስፋ እናደርጋለን። እናንተም ኮሜንት ላይ ያላችሁን ሐሳብ፣ አስተያየት ዕለቱን በማስመልከት የት ደብር በዓሉንስ እያሳለፋችሁ ትገኛላችሁ፣ የት እያከበራችሁ ትገኛላችሁ፣ ኮሜንት ላይ ጻፉልን። ከዚህ በኋላ የምንለቃቸው ከዚህ በፊትም የተለቀቁ ቪዲዮዎች እንግዲህ ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ አድርጉ። እንዲሁም ሰብስክራይብ ስታደርጉ ደግሞ የደወል ምልክቷንም መጫንም አትዘንጉ እንላለን። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሐሳብ አስተያየት በቴሌግራም @ሄኖክ6679 በሚለው ይጻፉልን፣ ወይም ደግሞ በስልክ ቁጥር በ0912 73 5701 ላይ መደወል ትችላላችሁ። እንዲሁም መልእክታችሁን ማስቀመጥ ትችላላችሁ። በኢሞ፣ በቴሌግራም፣ በዋትስአፕ በዚህ ስልክ ቁጥር ልታገኙኝ ትችላላችሁ። እንዲሁም ከፊታችን እንግዲህ ሐምሌ 5 ታላቁ በዓል ወይም ደግሞ የጾም መፍቻ እንዲሁም የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል አስመልክቶ በዓሉ ለምን ይከበራል፣ ሐምሌ 5 የሚከበሩ በዓላት ምን ምን ናቸው የሚሉ ጉዳዮችንም ከቀናት በኋላ እንግዲህ አዲስ ቪዲዮ ይኖረናል። እሱንም ወደ እናንተ የምናጋራ ይሆናል። ለሁሉም ሰብስክራይብ በማድረግ እንድጠብቁ ስንል የክብረት ግብዣችንን እናቀርባለን። በቀጣይ እንግዲህ በሌላ አስተማሪ ቪዲዮዎች እስክንገናኝ እስከዛው ሰላም ያቆየን፣ ሀገራችንን ሰላም ያድርግልን፣ ለሁላችንም ጤና ይስጠን። በቅዱስ ዮሐንስ በረከት ረድኤትን ያድለን፣ ይቆየን። አሜን።